የሐረር ሰንጋ መስለህ እያለከለክ ያለ ሀሳብ እየበላ እየዘረፍክ እየቀማ አንተ ነፃ የምትወጣው ገና ያንተማ ገና ቀንበሩ ጫን ይበል ሲልኩ ወዴት ሲጠሩ አቤት ዝም ብለህ የምትነዳ የህዳር አህያ ያገኘ የመጣ የሄደ የሚጭንብህ በተለይ የአዲስ አበባን ሰው የአዲስ አበባ ወጣት የመጣ የሄደ የሚጭን ትላንትና ከክለት ጣውላሉ ከስራ እንደርታ ከአድዋ ከሽራሮ ከሽሬ የመጣ የትግሬ ነፃ አውጪ ጋለበ አንተ አዲስ አበባ ተቀምጠ የመንደርህን ድንጋይ እያሞክ ኤሊፖፕ የማያውቅ ስኳር የማያውቅ የትግሬ ነፃ አውጪ መጥቶ እላይ ላይ እከኩን አራገፈ፣ እላይ ላይ ቅጫሙን አራገፈ፣ እላይ ላይ ቆርቆሩን አራገፈ፣ ዠለጠ። እስር ቤት ገባ፣ ገረፈ። ሀገር እንዳይኖር ተረግጠ ማለት ነው። ተረግጠ እኛም ተው ነው። እኔ ከባታ ገብረ መስቀል ጋር ስንቴ ነው የታሰርኩት? ስንቴ ቀሲስ እንግዳ ወርቅና እኔ ስንቴ የታሰርኩት በልጅነታችን። ሰይፉ የነ መርከብ ጋዜጣ ዛሬ እነ ሄኖክ ዛበሻ መናገር ይችላሉ። በወቅቱ እነ ሲሳይ አገኝና መናገር ይችላሉ። በወቅቱ የሚሰማን የሚያይ በዛ በልጅነት መንፈስ መከራ ስንበላ ማለት ነው። ሀገር አጣህ፣ ተሰደድክ። የሰባ እንደርታና የምናምን መጥቶ ይኸው አዲስ አበባ ላይ ፎቅ ሰራብህ አናትህ ላይ። አንተ እዛ አራዳ ነኝ እያልክ አቦ ጭሱ ምን እያልክ ማለት ነው። ከደንበጫ ከአርማጭሆ ከጋይንት ከንፋስ መውጫ ከቋሪት ደግሞ ከዚህ ከሰሜን ወሎ ከላሰ ከቡግና ከምናምን መጣልህና ደግሞ ይሄ ብአዴን ነኝ ያለ ሰው መንገዱን እንኳን የማያውቅ ሰው መጥቶ አንተ እዛ ያራዳ እኔ ጋዛንጭስ ያራዳ ልጅ ነኝ ፖለቲካና ኮረንቲ በሩቁ ነው አረፉ ነው ምናምን እያል አናትህ ላይ ህንፃ ሰራ፣ አናትህ ላይ ጋለበ። አንተ እዛ ተንቀሳቅሰህ የራስን ኢምፓየር መክፈት። አዲስ አበባ ብሔር የለውም፣ የአዲስ አበባ ልጅ ብሔር የለውም። ባክኛ ለፍዳዳ አረቄ እየጠጣ ጫትን እያቀረቡልህ በገፍ የሴክስ ፊልም በመጀመሪያ በቪኤችኤስ ከዛ በሲዲ አመጡልህ። ከዛ በኋላ ሺሻህን ይዘህ ምንህን ይዘህ የሴት ጭን ውስጥ ሟምተህ ቀረህ። ሟምተህ ግማሹ በኤድስ አለቀ፣ በኤች አይቪ አለቀ፣ ግማሹ ቆርቆ እንዳሁ። ብዙ የአዲስ አበባ ወጣት ሽንት ቤት ገብቶ 4 ሰዓት ነው የሚቀመጠው። ለምን? ጫት ነው የሚበላው። ጫት ደግሞ ገብቶ ያደርቃል። እዛ የገባና ውጣ ይለዋል። ከየት ይወጣል? በቃ በኦፕራሲዮን ካልሆነ ያሉ እዛ ቁጭ ይላል። በቃ ሱሪው ላይ አልቁ ጣውላ መስሎ ብዙ የአዲስ አበባ ወጣት ሽንት ቤት ገብቶ ከቆየ ጫታ ነው ደርቋላ። ይሄ ነው። ከዛ ፌስቡክ ላይ ወጥቶ እናት አፈርት ብለህ አንተ እኛ ፒስ ነን ዘራና እኛ ዘረኝነት አናውቅም ምናምን ይለኛል። ለፍዳዳ ለአንተ ነው የምጮህልህ። ለአንተ ነው እየነገርኩ ያለሁት። ይኸው አሁን ኦሮሞዎቹ መጡ። እናቴ ከትግሬ ተምረዋል ከምን ተምረዋል መጡልህና አለቀ። አናት ላይ ቤት ሰራ። የእነዚህ ደግሞ ምህረት አያውቅም። እነዚህ ደግሞ የአባገዳ ልጆች ስለሆኑ በልህ ነው የሚመጡት። አጸዳ ወስዶ አጸዳ። የወንዝ ዳር ልማት ነው። ጥፋ ከዚህ ሂድ ንቀል ከዚህ የኛ ነው ትለ እዚህ ጋር ምናምን ኮሪደር ልማት ነው። ጥፋ በ2 ቀን ውጣ። እምቢ ግሬደር አምጥቶ ያፈርስባል። የአራዳው ልጅ አንተ ቶልምቱ እዛ ጭቃ ውስጥ ቆረ ውስጥ ገባለ። እሱ ብቻ በቀሉ አሁን ከካሳንቺስ የተነሱትን ሰዎች ቆርቆሮ ቤት ውስጥ አስቀመጣቸው። በምን እንስራ ሲሉት በቆርቆሮ ከዚህ ልትነሱ ትችላላችሁ። እሳት ላይ ከቀባቸው ዋጋን ታገኛለህ ገና። ይሄን የሚያደርገው አንተ ዳተኛ በመሆን ቄሱን ተመልከተው፣ ጳጳሱን ተመልከተው። የሚመጣው ከየት ነው? ከገጠር። አሁን የደብር አስተዳዳሪ የደብር ምናምን የሆኑት ከየት የመጡ ናቸው? ከገጠር። አዲስ አበባ ሲመጡ አይታችኋል?
ሸሚዛቸው የነተበ ቆርቆራቸው ቃቁቻቸው አመዳም ይሆኑ ዘይት ውስጥ ነክራቸው አውጥታቸው ብቅ ሲሉ ያሸቦቃ የሚመስሉ ስልባቦት የሆኑ አፋቸው ብትሉ የሚሸት የነበሩ ሰዎች ናቸው። አዲስ አበባ ቁጭ ብለህ አንተ ድቁና ተምረህ ክህነት ወስደህ ምን ወስደህ እግዚአብሔርን ማገልገልና ህዝብን ማገልገል ስትችል መጣለ። ይኸው ከደረቅ መጣለ፣ አለቀ። ሂሳቡ ላይ ተቀመጠ፣ ገንዘቡ ላይ ተቀመጠ። አንተ እዛ ታካለህ፣ አንተ ከካም ትሆናለህ። የምትበላው የለ፣ የምትጠጣው የለ። ጭራሽ የአንተ አባትና እናት ወዛደሮ ነው ሰርተው መጥተው ለነፍሴ ብለው እዛ ወደ ምጽዋት ውስጥ ይከታሉ። እነ ጸሐፊ እና አለቃ አውጥተው ህንፃ ይሰራሉ። አስመጭና ላኪ ሆነው ቁጭ አሉ። የማ ከሰባ እንደርታ የመጡ ከአድዋ የመጡ ከአርማጭሆ የመጡ ከጣሪት ከጎጃም ከወለጋ ከምን የመጣው መጥቶ ሰራ። አሁን ብዙ ሰው ይህንን ስለተናገሩ ይነስረዋል። ግን እውነቱ ይሄ አዲስ አበባ የፖለቲካ ማዕከል፣ አዲስ አበባ የስልጣኔ ማዕከል፣ አዲስ አበባ የሚያስተዳድራትና አዲስ አበባ ላይ የሚያልፍለት ግን የበሻሻ ሰው ነው። በልጅነቱ በምናቡ እናቱ ሱቅ ስትልከው መኪና መኪና እኮ በበሻሻ አልፎ አያውቅም። እሱ ፈጥሮ ነው። ይችን እንኳን ፈጥሮ ነው። ከዛ በኢማጂኔሽን እያልኩ ሄድና አለ ሱቁ ጋር ስደርስ ከፍትና ኮፈኑን ወጣና ቁልፉን ይዤ ስኳሬን ይዤ መጥቼ ከዛ እንደገና ያ ማርሽ የታውቁ በሻሻ መኪና በሁለት ወር አንድ የሚመጣ ነው። እሱ ደግሞ ያኔ እረኛ ነው። የት ያውቀዋል? ግን ይህንን ጎጋ የከተማ ሰው ያስጨበጭበዋል። ግን የሚያጨበጭቡት ደግሞ በአጠቃላይ ከገጠር የመጡ ናቸው። አዲስ አበባ የሰፈረ አሁን አዲስ አበባ ምክር ቤት ተመልከቱ። ቁጭ ብሎ የሚያለቅስ መብራቱ ብልጭ ሲል የሚያይ ምንድን ነው የሚል ብዙ የፓርላማ አባላት እኮ በሊፍት ሲሄዱ እንቃርጓ አጠገባቸው ያለውን ሰው ምንድን ነው የተፈጠረው የሚሉ ምግብ ቤት ቀርበው ሲባል ሽሮ ወጥ አለ የሚሉ ስቴኪኒ ምናምን ምንድን ነው ስቴክ አለ ምናምን ሲባሉ ከዛ ግን ፓርላማ ወጥቶ እጁን አውጥቶ በሚሊዮን ሰዎች ህይወት ላይ የሚፈርድ ድፍድፍ ዝፍት አለቀ። ተስፋ የሌለው ይሄን ያደረገው ማን ነው? ራስህ አራዳ እየተጫወትክ ምን እዛ ብቻ ተመልከት። እስቲ ተመልከት። የአዲስ አበባ ዩኒቨርሲቲ ሌክቸረር ነኝ ይላል። 27 ዓመት ተምሮ ፕሮፌሰር ሆኖ 30 ዓመት ምናምን ዶክተር ሆኖ ፕሮፌሰር ሆኖ ጫማው ይሸታል። ካልሲ መቀየሪያ የለው፣ የሚበላው እንጀራ የለው። እዛ እርጥብ እያለ ድንች ይበላል። ተመልከትነ ጃኒ፣ ተመልከትና አዶናይ፣ ተመልከትነ ጆን ዳንኤልን፣ ተመልከትነ ራቼ፣ ተመልከትነ ማንትስዬ። ተመልከታቸው እናቴ የ13 ሚሊዮን መኪናውን ገዛዋለሁ እሱኛው ነው የሚሻል ምናምን። 6 ያርፍናል 6 ያርፍ ይሄ አይቆጭህ አይሰማ። ከዛ እነዚህ 6ኛ ክፍል ተማሪዎች ሜዳውንም ፈረሱንም ይዘው ይሄው ልጆችህን አደንዝዘው ልጆች ትምህርት አይገባቸው፣ ልጆች ተስፋ የላቸው፣ ልጆች ቲክቶከር መሆን ያምራቸዋል። ሀገሪቷ የደንቁሩ፣ ሀገሪቷ የመሀይም፣ ሀገሪቷ የነፍሰ በላዎች ሆነች። ሞራል ጠፋ፣ ሃይማኖት ጠፋ፣ የሃይማኖት አባት ጠፋ። አለቀ። ምክንያቱም ፖለቲካው የሚመራው በገገማ ነው፣ በአራዶች ነው፣ በጩልሌዎች ነው። አለቀ። የቀደሙቱ መሀይም ቢሆኑ ባይማሩ ነገን ብለው አስበው የሚሰሩ ናቸው። የዛሬው ዝረፎ ነው። ምክንያቱም ባሪያ የነበረ ነው። ለጌታው መብራት ሲይዝ የቀረበ ነው። ጌታውን ገድሎ ዛሬ ጌታ ሲሆን ምኑ ይብቃው? አሁን ዛሬ እንትና ጽፏል። ማነው ስሙ? ኤክስ ላይ ገብታችሁ ትዊተር ላይ ገብታችሁ የትዊተር ባለቤት የጻፈውን አንቡት። የትዊተር ባለቤት የጻፈውን አንቡት፣ ትገረማላችሁ። የትዊተር ባለቤት ያለውን ማለት ነው። በቀደም ወንድማችን ሲልክልኝ ነበርና ምንድን ነው ያለው? ትዊተር ላይ ገብታችሁ ተመልኩት። ኤለን ማስክ የጻፈውን ማለት ነው። ሂዳችሁ ገብታችሁ
ኢትዮጵያ የድሃ ድሃ ናት ብሎ ነው የጻፈው። ተመልከቱ ቁጥር 1። አሁን በቅርቡ ትሪሊየነር ይሆናል ባለሀብት ይሆናል የሚባለው ኤለን ማስክ ኢትዮጵያ የድሃ ድሃ ናት ብሎ ጻፈ። ትዊተሩ ገብታችሁ አዲስ አበባ የተቀመጠው ኢትዮጵያ አውሮፓ መሰለች፣ ኢትዮጵያ ኒውዮርክ መሰለች ይላል። ግድግዳ ላይ የዲም ላይት መብራት ጠምጥሞ ቀለም በቀለም ቀብቶ ትበላው ይመስል አንድ ሀገር የሚያድገው በስራ፣ አንድ ሀገር የሚያድገው በሚልከው በሚያመርተው፣ አንድ ሀገር የሚያድገው ባለው የፋብሪካ ብዛት እንጂ አንድ ሀገር የሚያድገው በመናፈሻ ብዛት በሳር ብዛት ነው የተባለ ማን ያለ? ማን ያሰ? የትኛው ሀገር ኢኮኖሚስት ነው እንትን ያንተን ግማታም የወንዝ ዳር ለመጎብኘት ነው የራይን ወንዝን ጥሎ የምናምንን ወንዝ የሚሲሲፒ ወንዝን ጥሎ ለመምጣት ቱሪስት የሚጋፋው በመሀይም መመራት የፈለግከው አንተ ነህ። መሀይም ይመራል። መሀይም ሲመራ ደግሞ እከካም ትሆናለህ። ከዛ ታካታለህ። የሚመጣ ነገር ስለሌለ ወደ አሩሲው ስንመራ አሩሲው የዘር ማጽዳት ነው፣ የሃይማኖት ማጽዳት ነው። ከዛ የማውጣት ነው። በደንብ እዩ። ለምሳሌ እንመልከት። ይሄ ሃይማኖት አይደለም የሚሉ ሰዎች እሺ፣ የደረሰው ኦርቶዶክስ ላይ ነው። አንድ ቀን አይደለም፣ አንድ ሳምንት አይደለም፣ በየጊዜው ሆኖ ጥቁር ተለብሶ ነው፣ ዋይ ነው። መንግስታዊ እቅድ ስለሆነ እንዲፈታ አይፈልግም። አለመፍታት ብቻ አይደለም፣ በሚዲያ እንዲዘገብ አይፈልግም። ምክንያቱም ስራው የመንግስት ስለሆነ። እንዴ ኦርቶዶክስ ኢትዮጵያ አይደለም እንዴ? አማራ ኢትዮጵያ አይደለም እንዴ? በፈለገ ነገር አደጋ ደረሰበት፣ ቤቱ ተቃጠለ፣ ከብቱ ተዘረፈ። በዚህ ቦታ የሚኖሩ ዜጎች፣ በዚህ ቦታ የሚኖሩ እምነታቸው እንደዚህ ሆነ፣ በዘራቸው ኦሮሞ አማራ የሆኑ ጽንፈኛው ሸኔ፣ ጽንፈኛው ማንት የፈለገ ስም ስጡት፣ እንደዚህ አደጋ ደረሰባቸው ብሎ ኢቢሲ የማይዘግበው ለምንድን ነው? በኦርቶዶክስ ግብር አይደለም የሚተዳደረው? ደሞዙን የሚከፍለው ኦርቶዶክሳዊ አይደለም ወይ? ታክስ የሚከፍለው ኦርቶዶክሳዊ አይደለም ወይ? የኦርቶዶክሳውያንን መከራ፣ የኦርቶዶክሳውያንን ስቃይ፣ የኦርቶዶክሳውያን መዘረፍ፣ መገደል ለምንድን ነው መንግስት መደበቅ የፈለገው? ራሱ ስለሚሰራው፣ ራሱ ስለሚያስፈጽመው፣ መመሪያ የሚሰጠው አብይ አህመድ ስለሆነ፣ ግፉበት የሚላቸው አብይ አህመድ ስለሆነ። ሆንግ ኮንግ ላይ አንድ ፋብሪካ ሲቃጠል አብይ አህመድ ወጥቶ በጣም የደረሰባችሁን ነገር እናዝናለን ይላል። ቤሩት ላይ የተቀመጠ ኬሚካል ፈንድቶ ህንፃና መስታወት ሲፈርስ እኩለ ሌሊት ወጥቶ በቤሩት በደረሰው ነገር እጅግ አዝኛለሁ ወላሂ ላዚም ምናምን ይላል። ኩዌትን ኢራን ደበደበቻት ብሎ ኢራን ትክክል አደረገች፣ በጣም 2 ሰው ሞቷል አዝኛለሁ ይላል። እዚህ አሩሲ ውስጥ የሚያሳርዳቸውን ኦርቶዶክሳውያን እንደ ሰው የማይቆርጠው ለምንድን ነው? እንደ ሰው የማይቆርጠው? 100% የተመረጠ ነው። 100% ከሆነ ደግሞ አሩሲዎችን መርጠውታል። ከብልጽግና ተመርጧል ተብሎ ይያዛል። የመረጡት ሰዎች እንደ ከብት ሲታረዱ፣ ገንዘባቸው ሲወሰድ፣ ሀብታቸው ሲወሰድ ሁለት መስመር እንዴት ይጠፋል? አሁን ትላንትና ቢጨንቀው ምን አደረገ? ዝተት ነገር በጽህፈት ቤቱ በኩል ላደረገ በጠቅላይ ሚኒስትር ጽህፈት ቤት አለና መሀል ላይ ምን አደረገ? በጎን በዚህ በአማራ ክልልም ብሎ ለማመቻመች ፋኖን ጠቀሰና ከዛ በአሩሲም በሃይማኖት ምክንያት በሃይማኖት የምትለውን አሁን ገና ገባ። ቤተ እምነቶች ምናምን አለ። ኦርቶዶክስም አላሉም እስካሁን ኦርቶዶክስ አላሉ። የተቃጠለ ኦርቶዶክስ ለምን? የወረዳ አስተዳዳሪዎች እስላሞች ናቸው። የኦሮሞ እስላሞች ጴንጤዎች ናቸው። የፖሊስ አዛዡ፣ የጸጥታ ኃላፊው፣ የክልሉ ምናምን አንድ ናቸው። ጠቅላይ ሚኒስትሩ እስላምም ጴንጤም ነው፣ ድብልቅ ነው። የሀገሪቷ የደህንነት ሚኒስትር ሬድዋን ሁሴን የስልጤ ውሃቢ እስላም ነው። ሰላም ሚኒስትር ሄዱ፣ ዋናው ምክትሉ እስላሞች ናቸው። መግለጫ የሚሰጡት እነሱ ናቸው። የሚያርድህ እስላም፣ የሚመራ እስላም፣ አቤቱታ የምትሄድበት እስላም። በየት በኩል ነው ኦርቶዶክሳዊው ፍትህ የሚያገኘው? አያገኝም። ለዚህ ነው እኔ ስናገራችሁ ግግበየቱ ባይናገር ሲማ ምትለው እኔ የምነግርህ ነው መፍትሄ። እኔ የምነግርህ የኦሮሞ ጳጳሳት አሁን አሉ። እነዛ ተሾሙ የተባሉት
በቋንቋ ምክንያት ከሆነ በዘር ምክንያት ከሆነ በምን ምክንያት ከሆነ የት አሉ እነዛ? ንገሩ። ታፕ 2 ሚሊዮን ታፕ ደግሞ ጀመራቸው። እኔ እንድናገር እድሉን ስጡኝ፣ አዳምጡ፣ ቀርጻችሁ ያዙት። የምትከሱኝ ትከሱኝ ያላችሁ፣ የምትተቹኝ ትተቹኝ ያላችሁ፣ የምትሰድቡኝ ትሰድቡኝ ያላችሁ። ልናገርበት ግን ሜዳው የኔ ነው። ለምን ትከሳላችሁ እናንተ? ታፕ ዝም ብላችሁ የአበባ ኮፍያውን ነገር ጣል አድርጉ። ለዚህ ለቲክቶኩ ሲባል ነው። እኔ ለእኔ አይደለም፣ ወይ ለእኔ አይደለም። ውጭ ያላችሁ ገባ በሉ፣ ውጭ ያላችሁ ገባ በሉ፣ ታፕ ይህን ሼር አድርጉ። ትታቻለሁ ሌላ ሰው ሼር ታፕ ስታደርጉ ምን ስታደርጉ ያው እንቅስቃሴ እንዳለ ስለሚያውቅ ቲክቶክ የሚመጡትን ክሶች ይመልሳቸዋል። እኔ እየተጠየቅኩ ነው እየመለስኩ። ውጭ ያላችሁት ምን ትሰራለህ? ገባ በል። እኔ ጮሃለሁ፣ አንተ ደግሞ ገብተህ ተታብታ ማድረግ ያቅታል። እዛ የማን ኮተታን ቤት እየገባህ ስለ ዝሙት፣ ስለ ዳሌ፣ ስለ ጭም ሲወራ አፍን ተታብታ ማለት ታደርግ የለ እንደ ግባና ታብታባ። የምነግርህ ነገር ይመራል፣ ግን ዋጠው፣ ስማና ዋጠው። ዘላለም እንደዚህ እየጮኩ አልቀርም። እኔ ተዋዋለሁ። ሞት አለ ምን አለ እኔ ተዋዋለሁ። ትገላገለኛለህ። እስከዛ ግን ስማኝ፣ እድል ስጥ። ታብታባር 2 ሚሊዮን አስገቡት። እውነቱ ይሄ እዚህ እንዴት አይነት ፍትህ ነው የምታገኝ? አራድነቱ እኮ የሚበዛ ነው። እንደው አንዱን ላጫውታችሁ፣ ነገ ወይ ተነገ ወዲያ እለጥፍላችኋል። ምን ያደርጋሉ? ምን እንደሚያደርጉ ልንገራቸው። አሩሲ ጠለታ ውስጥ ምን ያደርጋሉ? ጠለታ የሚባል ቦታ ላይ ጭፍጨፋው ከመፈጸሙ በፊት የወረዳውና የቀበሌው አመራሮች ምን ያደርጋሉ? ትገረሙበታላችሁ። የወረዳውና የቀበሌው አመራሮች ምን ያደርጋሉ? ለወረዳው ህዝብ ተመልከቱ፣ ለወረዳው ህዝብ ከመንግስት የመጣ አስቸኳይ ትዕዛዝ አለ እና እንድትመጡ ይሏቸዋል። ህዝቡ ግጥም ብሎ ምን አይነት ትዕዛዝ መጥቶ ነው ሲል፣ በቃ ጥይት አለ የሚሸጥ ሸኔ እየመጣ ነው፣ ዙሪያውን ከቧል፣ ራሳችሁን መከላከል አለባችሁ። የአንዱ ጥይት ዋጋ 118 ብር ነው። ስለዚህ ጠላት ከቧችኋል፣ ህይወታችሁን ማትረፍ ይቀድማል። ስለዚህ መንግስት ጥይት ገዝታችሁ ራሳችሁን እንድትከላከሉ አዟል። ገንዘብ የሌለንስ ብለው ይጠይቃሉ። ይህ ኦርቶዶክሱ፣ የሸዋ ኦሮሞ፣ አማራው እንዲህ ገንዘብ የሌለስ ምን እናድርግ ሲል ንብረታችሁንም ቢሆን ሸጣችሁ ግዙ፣ ንብረት ነገ ይተካል። ይህንን የሰማ ገበሬ ሁሉ ያለውን እየሸጠ ያለውን እየሰጠ ለዋሃቢ እስላም አራዳ መሆናቸው እነሱ ገበሬ ጭንቅላት ላይ መጫወታቸውን በእነሱ ቁማር በቃ እነሱ ጫት ላይ ያገኙት የተገለጸላቸው ምናልባትም ጃዋር መሐመድ ነው የነገራቸው በኦኤምኤን አሁን እንደዚህ በሉትና እንደዚህ አድርጉት። እሱ በቃ ስማርት የኦሮሞ ልጅ አይደለ? የእነሱ አራዳ ልጅ አይደለ? የእነሱ ጎበዝ ልጅ አይደለ? ግን ይነግሯቸው ነው ወይ አብይ አህመድ ነግሯቸው ነው እንደዚህ በሉ ብሏቸው፣ ወይ ሽመልስ አብዲሳ እዛ ሻሉ ከብታቸውን እየሸጡ በአራጣ እየተበደሩ ነው። ከብቱን የሚሸጡት ለማን ነው? ለኦሮሞ ዋሃቢ። አራጣ የሚበደሩት ከማን ነው? ከዛው ከዋሃቢ። እውነት ነው መንግስት ያለ ይህን የአረብ ገረድ ኢትዮጵያዊ ወኔ 2 ሰው ይበቃው ነበር። 2 ሰው ይህን በማንነት ቀውስ ውስጥ የወደቀ ተጫወቱባቸው ገበሬዎቹ። ከዛ ይሄ ከተፈጸመ ከ20 ቀን በኋላ ህዝቡ ሸኔ እየቀረበ መጣ። ሸኔ ይዞ የሚመጣው ሞርተር ይዞ ነው የሚመጣው፣ ዲሽቃ ይዞ ነው የሚመጣው፣ ስናይፐር ይዞ ነው የሚመጣው። እንደው የክላሿንም ጥይት እንኳን በሰጠን ብለው ህዝቡ ቢጠብቅ የለም። ሸኔ የተባለው የኦሮሞ እስላማዊ መንግስት ታጣቂዎች ሀገር ምድሩን ወረሩት። ፖሊስና መከላከያ ቀደም ብሎ ወጣ። ወዴት ነው ጥሎን የሚወጣው? ፖሊሱም ነካው። ጥቅሴ ነዋ፣ ጥቅሴ። ይህ አራድነት ነው። አሁን ይህ አራድነት ነው።
ለእርድ እንደተዘጋጁ የገባቸው ኦርቶዶክሳውያን ቀጥታ ወደ አስተዳደሩ ቢሮ በመሄድ ምን እያደረጋችሁ ነው? ጠላት ከቦናል። ይህንን መቋቋም የምትችለው ከነሱ የባሰ ጨካኝ፣ ከነሱ የባሰ አረመኔ፣ ከነሱ የባሰ ገዳይ ስትሆን ነው የምትድነው። አለቀ። ከዛ ውጭ አትድን። ከእስራኤል ነው መማር። እስራኤል ተመልከት፣ 2 ሰው ይገሉባታል መጥተው አረቦቹ። ከዛ እሷ 2 ሚሊዮን በትንሹ 2,000 ወይም በትንሹ ከፍ ሲል 2 ሚሊዮን ትበቀል በ2 ሰው። አረቦቹ ይመጡና 2 ቤት ያፈርሱባታል። ከዛ እሷ ደግሞ ሙሉ ከተማ ሙሉ ሀገር ታፈርሳለች። በቀል ማለት በቀል ትፈራለህ፣ ትከባበራለህ፣ ትነጋገራለህ። ምን ትላለህ? ዝም ብሎ በብላሽ መታረድ ግን ስንፍና፣ በጣም ስንፍና ነው። 1,000 2,000 3,000 4,000 5,000 6,000 10,000 100 ጊዜ 1000 ጊዜ ቤተ ክህነቱ መግለጫ ያወጣል። መግለጫ የሚያወጣ ምን ብሎ በአሩሲ በደረሰ ወገኖቻችን ላይ አዝነን ይላል። ደግሞ የሚያስነብቡት ፓትርያርኩን የዚህ ሲሆን ፓትርያርኩን ነው የሚያስነብቡት። ከዛ የሚያሰድቡት ፓትርያርኩን አቡነ ሳዊሮስ አይናገር፣ ኦሮሞ አይናገር፣ ቸቸን ምትፍትትም የራያ አቡነ ዲዮስቆሮስ አይናገሩ ምትፍ። ከዛ ስኜ የፈረደባቸውን አረጋዊ ያመጡና በሳቸው ስም ማህተም አድርገው ያወጡታል። እዛ ላይ ምን ይላል? ሽባ ህዝቡን ሽባ የሚያደርግ ምዕመኑን ሽባ የሚያደርግ ፈሪ የሚያደርግ ለጠላት ጉልበት የሚሰጥ መግለጫ ነው ከቤተ ክህነቱ የሚሰጠው። ቅድም ያልኳችሁ ነው። ቤተ ክህነቱ ውስጥ ያለው የተጠመቀ የጠመጠመ እስላም ጴንጤ እዛ ካለው ጋር ይናበባል። ስለዚህ እዚህ ውስጥ ያለው ምን ይላል? ህዝብን ተከላከል፣ ራሳችሁን አደራጁ አይሉ። እዚህ ሁልጊዜ የሚወጣው መግለጫ ቀን ነው የሚቀየር እና ቦታ በአሩሲ ክፍለ ሀገር ወይም ደግሞ ጅማ ከሆነ በጅማ ክፍለ ሀገር ማንትስዬ ቀበሌ ወይም ደግሞ ምናምን ይላል። ቁጥሩ የሰው ቁጥር ነው የሚቀየሩ። ደብዳቤው አንድ ነው የሚቀመጡ ቁጥር ቀይሮ ማህተም መጥቶ ማንበቡ ምንድን ነው የሚለው ታዲያ? እንደሚታረዱ በጎች እንሆናለን ዘወትር ሮሜ የሐዋርያው ቅዱስ ጳውሎስ በሚል ይጀምራል። ከላይ እሱ ቋሚ ነው። ዘወትር እንደሚታረዱ በጎች እንሆናለን በሸላቾቻችን ፊት እንደሚቆም ይላል። እሱ የታወቀ እስከ መቼ ነው የምንጎዳው? እስከ መቼ ነው የምንገደለው? በታሪክ ተጠያቂ ትሆናላችሁ፣ በእግዚአብሔር ግን ትጠየቃላችሁ። እናንተ የመንግስት ባለስልጣናት ሲብስባቸው ፓትርያርኩ ደግሞ እንደውም ሶፍት እያወጡ ያለቅሳሉ። ልጆቼ ምን ላድርግላችሁ? ምን ላድርግላችሁ ይላሉ ፓትርያርኩ። ጳጳሱን ራሱ ዋሃቢ እስላሙ ቆሞ ይቀርጻቸዋል። የአሩሲውን ጳጳስ እሳቸው ዛሉ ሀገራችን አይደለ እንደ እናቴ ለነሱ የክላሲካል ሙዚቃ ከአባቱ አስለቀስ ነው። ይህ አባቱ ይህን ካፊር ነው የሚሉት እነሱ። ንጉሥ ያለቅሳል እንዴ? የህዝብ መሪ ያለቅሳል እንዴ? ጀግና ያለቅሳል እንዴ? የጦር መሪ ያለቅሳል እንዴ? ሰራዊቱ እኮ ተበተነ። ፓትርያርኩ ከፈራ፣ ጳጳሱ ከፈራ፣ ቄሱ ከፈራ እና ታዲያ መመሩ ቤት ነው የሚደፍረው። እረኛ ማለት እኮ ከተኩላ የሚጠብቅ ነው። እረኛ ማለት ተኩላ ሲመጣ የሚጋፈጥ ነው። ዳዊት ማለት እኮ ዳዊት እኮ ማለት ነው ከተኩላ ከነብር ከድብ የሚጋፈጥ ነው። በጎቹን እሱ ተበልቶ ነው እንጂ እሱ አያስበላም። በድንጋይ በጦር ወቅቶ ነው። እረኛ ማለት እንደዛ ነው። ጄኔራል ማለትም ጀግና ማለትም ወታደሮች ፊት ቆሞ። የእኛ ጳጳሳትስ እንደ ሴት ወይዘሮ ቀሚሱ ነው መሰለኝ እንደዚህ ያደረጋቸው። መልካቸውን ተመልከቱት። አሁን የአሩሲው ጳጳስ አቆራረጻቸው ራሱ አሁን ጺማቸው ይሁላ መኖር ነበረበት አለ። ጺም አንድ ጳጳስ ጺም መኖር አለበት። ይሄ ጳጳስ ጺሙን ያነሳ እንክርዳድ የሚሆን የተቆራጠረ የሚሆን ምናምና ይሄ አሁን እንግዲህ በህገወጥ ኦሮሞ ነኝና ኦሮሞ ካልተሾምኩ ብሎ የተሾመ ነው። ሹመቱ ራሱ ልክ ያልሆነ ማለት ነው። እዛ የትውልድ መንደር ውስጥ ይላል። ጺሙን ተመልከቱት፣ አቆራረጡ ራሱ ልክ። አሁን በቀደም ፍትህ ሚኒስቴር ሰላም ሚኒስቴር ሲል ይህ በሼፕ ተደርጎ ምን ተደርጎ እዚች ጋ ያለችዋ በምን በቃ ከርካቢው ራሱ ምን አይነት ፀጉር ቆራጭ ዝንጥ ብሎ የፊቱ ጥራት
ሺህ ሰው እንደዚህ ቆንጆ ሆኖ መቼም ቀሚሱም ቆንጆ ሆኖ እንዴት እዛ ሄዶ የሚያጽናናው ማነው? ህዝቡ። ኧረ አባታችን አያልቅሱ እንግዲህ ለምኛ እኛ አለን መቼም ምን አቡነ ቆስጦስ ወጥተው ህዝብን ሰብስበው እናልቅስ ሽንታም አረጉት። ፈሪውን ኦርቶዶክስ ሽንታም አልነበረም። ኦርቶዶክስ ታቦት ይዞ ስድስት ቤት አለ። በቀደም ራሱ ተናግሬያለሁ። የሚቻል ከሆነ እንዲሁ ጳጳስ ልሁን እንዲሁን የሚቻል ከሆነ ክፍያም ካለው ምዕመናን አስተባብሬ እንግዲህ አሁን የጡረታ ጊዜን ወይ ጳጳስ መሆን ያለብኝ እንጂ እንደዚህ ሆነ አይመስለኝም። ትምህርት ደግሞ አይጠይቅም። ይኸው አቡነ ሩፋኤል ትምህርት የለዋል። ቅዳሴ ማርያም አይችልም፣ ቅዳሴ አይችልም። አለቀ። ዝርፍጥ ብሎ እየኖረ አይደል እንዴ? እና እኔ ዘመዴ ምን ያቅተኛል? ወደ ኢትዮጵያ ባልሄድ እንኳን እዚህ ከራይኑ ዝማዶ ወይ ጳጳስ መሆን ያለብኝ አለቀ። ይኸው ሳቁ። እናንተማ ምን አለባችሁ? እዚህ መፍትሄው ምንድን ነው? አሁን ደስ የሚለው አሁን ባለው ሁኔታ ደስ የሚለው ምንድን ነው? ሰኔና ሰኞ ገጥሟል መሰለኝ። በፊት እኔ ብቻ ነበርኩ የምለው አንድ ሁለት ሰዎች ወይ ይላሉ። ከቅርብ ጊዜ ወዲህ ደግሞ አለማመስገን ነውር ነው። እነ ቢኒያም ሽታዬ እነ ፓስተር ቢኒያም ሽታዬ ስለ አሩሲ ጉዳይ በጣም አድርገው ነው ያዙት። እነ ጸጋዬ እነ እፎይ እነ ትህትና ማነው ዲያቆን አሜሪካን ሀገር ያለ ወንድማችን፣ ሌሎችም ወጣቶች እነ ቀሲስ እንትን ያሉ ምንድነው ስሙ አውስትራሊያ ያሉት እነ ቀሲስ ቴዎድሮስ ልጆች አሉ። በቃ የሚናገሩ ምን የሚሉ ማለት ነው። ይሄ ግን እንትን ነው፣ ሙዚቃ ነው ለነሱ። በቃ እነሱ አንድ ሰው ይገላሉ፣ ከዛኛ ፍሪ አሩሲ ትላለች። እስከ መቼ ነው የምንሞተው? ከዚህ እንደማያልፍ ያውቁታል። አሁን ይህ አይደለም ዋናው፣ የሚያስፈልገው መሬት መስራት ነው። አሁን ብዙዎች ይደውሉልኝና ዘመዴ እኛ መታጠቅ ፈልገን ነበር፣ መዋጋት ፈልገን ነበረ፣ ነገር ግን ገንዘብ አጣን፣ መሳሪያ መግዣ አጣን ምናምን እና መክራቸዋለሁ። በደንብ አድርጌ ነው መክራቸው። የወለጋን ተሞክሮ ንገረን ይሉኛል፣ እነግራቸዋለሁ። ወለጋዎች እስላምና ክርስቲያን ራሳቸው ይልኩልኛል። ያንን እኔ እያለቀስኩ ለጥፋት ነው ምንላለ በኋላ እንደ ዘመድ የሚረዳን ሰው ፈልግና እንገጥማቸዋለን። በጣም ኮሽንታሞች ናቸው በጣም። ስለዚህ እኛ ግን ትንሽ መሳሪያ ብናገኝ ምናምን አለ። እሺ ተሰብሰቡና ደውሉልኝ አልኳቸው። እሺ ያሉ ተሰብስበው ደውሉልኝ። ቤተ ክርስቲያን ተሰብስበው በቃ ምትማርከው ስፒከር ላይ አድርገው እንትናል። እኔ አለም ከሪያው ታውቃላችሁ፣ ስመክር ምክሬ እንትን የሚል ነው።
በብላሽ ነው አይደለም የሚገሏችሁ? አዎ። ዝም ብለው መጥተው ነው የሚዘርፏችሁ? አዎ። አርደዋችሁ ነው የሚሄዱት? አዎ። ይህንን መቀልበስ ትፈልጋላችሁ? አዎ። ለመንግስት አመልክታችኋል? ከጀርባ ያለው እሱ ነው። እነሱ እኮ አያውቁትንም ነበር። ምንድነው ችግራችሁ? መሳሪያ። ስንት መሳሪያ ነው ያላችሁ? 40 ምናምን እንደዚህ ምናምን እና ስንት ናችሁ በአጠቃላይ? 200 ምናምን እንሆናለን ከሴቶች ውጭ እና ህጻናት። በቃ እኔ የምመክራችሁ ነገር አሁን ሴቶቹን እና ህጻናቱን ወደኋላ ርቁና ከዛ በኋላ እናንተ ታቦታችሁ ምንድን ነው? እገሌ ታቦታችሁን ያዙ። አለቀ። አምላከ በቃ ተራጋል። ቅደም ሰልፍ የጌዴዎን ሰይፍ የጌዴዎን ድል እግዚአብሔር ብላችሁ ሰይፍ እግዚአብሔር ቅደሙ። እግዚአብሔርን አስቀድማችሁ እንደ ኢያሪኮ ተወጥኗቸው። እንዲህ 4000 እኮ ናቸው። ለምን 400,000 አይሆንም? ገለባ ነው። እግዚአብሔር ካስቀደማችሁ ከፊታችሁ አይቀርም። አለቅ ገላችሁት ሞቱ። ሸኔው ይሄ የምትሉት ኦነግ ሸኔ ከየት የመጣ ነው? የወለጋ ሰው ናቸው ግን አይደሉም። ከየት የመጡ ናቸው? ከአሩሲ ከባሌ ከምናምን የመጡ ናቸው። ስለዚህ እናንተ መውጫ መግቢያውን ታውቁታላችሁ። አዎ እነሱ አያውቁትም። አዎ አሯሩጠው ይሄን ሽንታ ይሄን ቅዘናም አሯሩጠው በቃ አለቅ። ገዢ መሬቶቹን ታውቃላችሁ፣ መስመሪያ ቦታዎቹን ታውቃላችሁ። ከዛ በኋላ መሳሪያ በእጃችሁ ይገባል። ከዛ በኋላ ምናምን ያስታጠቀው መንግስት አይደለ? አስታጠቃችሁ ማለት ነው። ከዛ በኋላ የሚሆነው እንነጋገራለን። ማንም አይደርስልህም። ለአንተ ሚስት ለአንተ ልጅ ማንም ዶላር ያወጣልህ። አለቅ። በሬህን ሽጥ፣ ከብትህን ሽጥ፣ ግዛ መሳሪያ ካጣ ደግሞ ሊገድልህ የመጣውን እግዚአብሔርን ይዘህ ተከላከል። አናቱን ፈርጥልቀው በቃ እሺ። ተያያዘን በቃ እውነትህን ነው አለ። ይሄ ደግሞ እንትን ቀርቶ የለ አሁን ወያኔ ከመጣች በኋላ ከአማራ ልቦና ውስጥ ያወጣችሁ ምንድን ነው? ከኦርቶዶክሱ ልቦና ውስጥ ያወጣችሁ ቀረርቶ ረጎራው ወንድ ልጅ ሁሉ ያባባቱ ተራፋ አስቀርታለች። አሁን አማራ ጸጋውን አጣ። እንደ ሀሺሽ እንደ ምን ልበላችሁ እሳት የሚያደርገውን ወሰኑበት። አሁን የአማራ ዘፋኝ ምንድን ነው የሚለው? ሽንጥሽ ባለ እንዳለሽ ጉጥ ጉጥ ያሉት ጡቶችሽ ከንፈርሽን ጋምቼ አቤት ዳሌ አቤት ቁመና ፀጉሯ ወርዶ አፍንጫ የሚመስለው ነዶ ብሎ ዘማዊ ሆነ። ዘማዊ በቃ በእውነት ጋለሞታ ሆነ። እናቴ ወንድነቱ ጠፋ። ቀሚስ ብቻ ወያኔ ናት ያደረገችው። ከዛ ተቀበለ። የዱሮ አማራ ቆፍጠኛ ነው፣ ነፍጠኛ ነው። የሞተ ሁላ የሚቀሰቀስ ነው የዱሮ አማራ። ዳኛው አለ የሚባል የጎጃም አዝማሪ መጥቶ ምንድን ነው አማራ ተራራው ነበረው እሳት ለቀቀበት። በቃ እሳት ለቀቀበት። ደርግ እንኳን ካቅሙ ያው ዘራፍ ምናምን የለውም። ኢትዮጵያ ሀገሬ ኢትዮጵያ የመዲሰብ ነው ወደፊት ባሉላት ይለይ የጀግና ሰው ክብሩ ዳር ድንበሩ ተቸትላይ ነው ይል ነበር። ደርግ እንኳን ወያኔ መጣችና ሁሉንም ሰከረይ ማረይ ጻደይ ትግሬውን ሽባ ቀረርቶ የለው ራሱ እንትኑ ገረሪ ናንጀዳ ነበር። ኦሮሞ ራሱ በቃ ይሻለን ነበር። አሁን ኦሮሞ ምንድን ነው የሚለው? አዲስ አበባ 4 ኪሎ ሲል ነው የሚውለው። በቃ የኦሮሞ ዘፋኛ እግዚአብሔርን ወደ ቆምራ ጉራጌ ምን እንደሚል አላውቅም። ጉራጌ የሚለውን እናት በሉት ይፈልጋል። በቃ 4 ኪሎ አራት ኪሎ ቦታ ይወጣት ስና
የኢትዮጵያን ጸጋ ነው። አውሮፓውያንን ያሸንፍንበት ኃይል ያገኘንበት ራሱን የቻለ ቅመም ነው። ይሄ ፉከራ ሽለላው ቀረርቶ ባላንታ ወንዶ ሲግራፊ የሚመጣው ወንድ ይሰነፉ ራሱ ሱሪ ይታጠቃል፣ ወንድ ይሆናል። ሴቷ ራሱ ከወንድ በላይ ትሆናል። ገና ከዚህ ትለዋል፣ ጀግና ትሆናለች። አሁን ወጣቱን የሚቀሰቅስ ነገር አለ የለም። አማራውን የሚያጀግን ነገር አለ የለም። የለም የለም። ዘፈኑ ሁላ ይሞታል ወይ ይሞታል ወይ ታዲያ ይሞታል ወይ ታዲያ ይላል። እና ወደህ ነው የምትሞተው። ድብን ትላት ድብን ትላት ይሞታሉ ይለኛል። ቢጫ አበባ ይላል ምናምን ይላል። ተመልከት፣ አንድ ቴዎድሮስ ቴዲ አፍሮ ወጥቶ ዳስጣጥ ሲል እንዴት እንደነቀነቀው። ያሁን እኮ የሚታየው መንፈስ የቴዲ አፍሮ እኮ መንፈስ ነው። የቴዲ አፍሮ መንፈስ እኮ የወንድ መንፈስ፣ የጀግና መንፈስ፣ የኢትዮጵያ መንፈስ እኮ ነው የቴዲ አፍሮ መንፈስ። ያጣኸውን ጸጋ እኮ ነው የመለሰን። ስኳሬ ማሬ ጭኔ ጉች ያለ ጡት ከንፈሯን ልግመጠው ጭኗ ውስጥ ገብቼ ልሟሟ ልተኛ ስንቴ ላድርግ ስንቴ እንትን ልበል። ይሄንን ሽባ ዘማዊ ሴተኛ ዳሪ የመሰለ ዘፈንህን አጠፋና እሱ አንሳው አልበቃ ባንዲራውን አንሳው አለ ፎከረ። ይኸው ዛሬ መንፈሱን አጠፋው። የብልጽግና ዋና አቅሙ የነበረው አየር ላይ ነበር። በተስፋ ነበር ያለው በለጽጋለን ምናምን አየር ላይ ቋፍ ላይ ነበር። በተነው፣ በሚሳኤል በተነው። ቴዲ አፍሮ በተነው፣ በተነው። ብልጽግናን ፋኖ አይደለም አሁን ሽንታም ያደረገው። ብልጽግና ሸኔ አይደለም ሽንታም ያደረገው። ብልጽግና ቴዲ አፍሮ ነው መንፈሱ፣ የቴዲ አፍሮ መንፈሱ የበተነው። ለዚህ እኮ ነው የጴንጤ ፓስተሮችን ያሉት መንፈሱ ስለተመታ። እንዴ የጴንጤ ፓስተር እኮ የዘፈን ተንታኝ ሆኖ ቁጭ አለ። ምዕመናን ሃሌሉያ፣ ጌታ ይችላል። ሃሌሉያ። ይሄ ሰምታችሁታል። ማን ነው ይሄ ዳስታን የሚለው? የጴንጤ ፓስተር ምን አባቱ አገባውና ነው ዘፈን የሚሰማው? ቁጭ ብሎ ዘፈን ተንታኝ ሆነ። የጥልቁ መንፈስ የመጣ ነው። ሐሙስ ቀን የወጣበት ምክንያት የጥልቁ መንፈስ መጣ። መንፈሱን የመታው ቴዲ አያችሁ። መስጊድ እንዴት እንደሆኑ መስጊድ ያሉት ውስጣቶች እንዴት እንደሆኑ አይታችኋል አለ። ይሄ የወጣው ዳስታን ሀገሬ ዳስ አትጥል ሀገሬ ቦታ ላይ እንዴት ላኢላሃ ኢለላህ ሙሐመድ ረሱሉላህ ነቢያችን ሰው ሰላት ሰላም በመምቱ ሰው ምናምናት አሉ። ዳስማ አትልም አሉ። ዳስ አይባል እና ለረጃውን ወደ ሱና ማላላ አላሁ ተክቢር አላሁ ኡስታዝን ምን አባቱ አገባውና ነው ዳስታ የሚያሰነድ አገባውና መንፈሱን ስለመታው ቴዲ አፍሮ የብልጽግናን መንፈስ መታው። አየር ላይ የተቋጠረውን መንፈስ መታው፣ በተነው። ጀግና እናቱ የወለደችው አማራ ተወስዶበታል። ለዚህ ነው እኮ ዛሬ ርዕስ አይደለም እንጂ መጣበታለሁ ሌላ ጊዜ ጴንጤ አማራዎች የአማራን ትግል መምራት የለባቸው። ነፍስ ማጥፋት አልፈልግም እያለ ጎጃምን ሽባ ማድረግ የለበትም። ጥፋ ከዚህ ማለት ነው። ላይ ተኩስ መሳሪያ በእጁ ላይ ምን አባቱ ሆኖ ነው እዛ እንትን የሚለው? ለወንድ ነው የሚሰጠው መሳሪያ፣ ለወንድ ነው የሚሰጠው መሳሪያ። ጎንደሩን የሚመራው ፓስተር ምስጋናው ነው። እንግዲህ ወንዳውን ጀግና ወንድ የሚሸተው የወሎ እና የእንትኖቹ ነው። የዚህ ምንድን ነው ስሙ የደቡብ ጎንደሮቹ ነው። ጎጃም ሽባ ሆኗል፣ አለቀ።
ትንሽ ወንድ የሚሸጡት እነ ዝናቡ ያሉበት ጋር ይሄ ሌላው ሽባ ሆኗል። ተመልከቱ። ስለዚህ ወለጋዎችን ምን አልኳቸው? በቃ ወንዱን ግጣሉ። ምሳሌ ባለምንልህ የአሜሪካ ህገ መንግስት ይፈቅድልሃል። የካናዳ ህገ መንግስት ይፈቅድልሃል። የአውሮፓ ህገ መንግስት ይፈቅድልሃል። የተባበሩት መንግስታት ቻርተር ይፈቅድልሃል። የኢትዮጵያ ወንጀለኛ መቅጫም የኢትዮጵያ ህገ መንግስትም ይፈቅድልሃል። ራስን መከላከል ተፈጥሯዊ ነው፣ መለኮታዊ ሰማያዊም ነው። የምድር መንግስታትም የሰማዩ መንግስት ይፈቅድልሃል። ከርስትህ ከሚስትህ ሊያናጥብህ ሊያነቅልህ የመጣውን ንቀለው። ከሱ የባሰ ጨካኙን አንተን አርዶ ብልትህን ሰልቦ ግንባሩ ላይ ተክሎ ሚስትህን ሊያገባ ምድርህን ሊወርስ አይደል የመጣው? አዎ በለው። በቃ መከርኩ። እንዴት ነበር ምክሬ? ምክሬ ነግራችሁ ስላለ ምክሬ ወለጋ ላይ ዘመድ ሁሉ እንደዚህ ያደረገ ምናምን የሚሉት እኔ መከርኩት ይሄንን ነው። 0.5 ሳንቲም አታገኝም ያልኩት። አንተ ሚስትህን ለማዳን ከብትህን ለማዳን እኔን ትጠይቀኛለህ እንዴ? ጠፋ ከዚህ ነው ያልኩት። መጥቶ ከብትህን አይደል የሚነዳው? እሱ ነድቶት በልቶት ከሚጠፋ አንተ ከብትህን ሽጠህ መሳሪያ ታጠቅ። አለቀ። አፈር እየበላ እንዴት ነው? ውጭ ደግሞ ገንዘቡ ቢሰበሰብ የሚበሉት እዚህ በደርግ ጊዜ የተሰደዱ የፖለቲካ ጡረተኞች በኢትዮጵያ ችግር እከካቸውን የሚያራግፉ አሜሪካ ሄደው ተምረው ጥሩ ትምህርት ተምረው ጥሩ ደሞዝ እንደመብላት መኪና ሲጠብቅ ኖሮ አሁን በስተርጅናው የፖለቲካ አሰባሳቢ፣ የአማራ አሰባሳቢ፣ የኢትዮጵያ አሰባሳቢ፣ የባልደራስ አሰባሳቢ ነኝ ብሎ ከህዝብ ላይ ገንዘብ እየሰበሰበ ሞርጌጁን የሚከፍል እከኩን የሚያራግፍ ግንቦት 7 ነኝ ብሎ የኤርትራ ፍየል ሲጠብቅ የከረመው ሁላ የአሜሪካና የአውሮፓ ያሉትን አውስትራሊያ ያሉትን አፍሪካ ያሉትን ቤታቸውን መኪናቸውን እያሸጠ እሱ መነጽር እዛ ላሉት ያስፈልጋል እያለ እዚህ ሆላንድ ቢች ዳር እየመጣ የአውሮፓውያንን ሴቶች የካሪቢያንን ሴቶች ዳሌና ጡት ለነዘመነ ካሴ እዛ ይላካል የተባለ እዚህ ቢች ዳር ቁጭ ብሎ የሴት ጭን ሲያይበት የከረመ ነውረኞች፣ ሌቦች ናቸው ያሉት። አይደርሳችሁም። ጨክ ሃይማኖት የላቸው። መጀመሪያ እግዚአብሔር የለም ብሎ ነው የወጡት። ደርጎች ናቸው። ከዛ ወያኔዎች ናቸው። ከዛ ምንም ሃይማኖት የላቸው፣ ፈሪሃ እግዚአብሔር የላቸው። በእናንተ ስም ይነግዳሉ። ነፃ የምታወጣው ራስን አለቅ ብዬ መከርኩ። እሺ አሉ። አቤት ሰሙኝ። እግዚአብሔር ይስማቸው፣ ሰሙኝ። ሸለሙ አልኳችሁ። በቃ ተረፋጋ ሊሰራ ተወልዶ ካልሆነ ዳባቶ እኔ መንግስታው ልጅ እና የምናቱ ልጅ ጎራውና ረወራውና እኔ ራሴ በቃ ነሸጠኛ ግን አሟልኳቸው። እግዚአብሔር ምስክሬ ነው። ቪዲዮውን ብታዩት ትገረማላችሁ። እንዴት አሯሩጠው ሞርተር የሚተኩሰውን ሰውዬ እንዴት አንቀው እንዴት እንደሚይዙት፣ እንዴት እንደረፈረፏቸው፣ እንዴት እንደከበሯቸው እዚች ጋር ብቻ በቃ እንዲሁም መላእክትም ገብቶበት ቅዱሳንም ገብቶበት አላውቅም። ረፍርፈው እርም ማለት ነው። ከዛን ያን መሳሪያ በሙሉ ይዘው እሺ ምን እናድርገው ደግሞ አሉ። ይኸው መሳሪያው ከአቅማችን በላይ ምን እናድርገው? ስንት አማራ ነው ያለው እዛ? ከ6 ሚሊዮን ብር በ6 ሚሊዮን በላይ ነው። በቃ ተከፋፈሉ። መተኮስ እኮ ማይችላለ። እንዴት ነው የምናደርገው? በውስጣችሁ የደርግ ወታደሮች የላችሁ? አለን። በውስጣችሁ የወያኔ የኢህአዴግ የባድመ ተመላሾች የላችሁ? አለን። አሁንም ልጆቻችሁ ሆነው መንግስት ውስጥ ያሉ የሉም? አሉ። ኑ በሏቸው፣ ጥሯቸው። ከህልውና አይበልጥም። እነሱ ያሰልጥናችሁ። እግዚአብሔር ምስክሬ ነው። ሴቶች ሳይቀሩ ከነፍሰ ጡርና ከአሮጊቶች በስተቀር ከህፃናት በስተቀር 30 ኪሎ ይዘው ስፖርት ያሰሯቸው ነበር። ስንት ኪሎ ሜትር? በቃ 20 በቃ ወታደር አርጓቸው። ወንዱ ሴቱ ማለት አለቀ። ተነስተው ዩኒፎርም አሰፉ። አቤት ዩኒፎርም አሰፉ። ናግጠመና ነው በቃ አሁን ልክ ሸኔ ሲመጣ የኦሮሚያ ልዩ ብሎ መጠቃቱን ያባ ይገላል። ትገለዋል። አለቀ። ዝም ብሎ ከመሞት አናቱን ትሏላ። አናቱን ከርስቴ ይሄዳል፣ ከመሬት ይሄዳል፣ ከቤት ይሄዳል።
ዘመድኩን ነው እንደዚህ ያደረጋቸው ምናምን። አዎ ራስን ተከላከል ብየዋል። ይሄ ነገር የደረሰው ኦሮሞ ላይ ቢሆን ይሄን ነው ማለት ነው። ይሄ የደረሰው ጉራጌ ላይ ቢሆን ይሄን ነው ማለት ነው። ይሄ የደረሰው ትግሬ ላይ ቢሆን ይሄን ነው ማለት ነው። ምከር የሚል ራስን አድን ነው። ራስን አድን ነው። እሺ ከሳሽ እየመጣ ነው። ታታታታታ አሁን ይህ ምን የሚያስከስስ ነው? በእግዚአብሔር ተው እንጂ። እሺ ታታ ውጭ ያላችሁ ገባ ገባ በሉ። እሺ 30 ሺህ የሆነውን ወደ 50 ሺህ ውሰዱት። ኮፒ ሊንክ ሼሩ ውጭ ያላችሁ ገባ ገባ ገባ። ይህ ምስል ጮማ ወሬ ልቀጥል ወይስ ላቁም? እናንተ ደግሞ አበባ ቶሎ ክሱን የምትቃወሙት ይሄ ልጅ ብቻ ነው እንዴ እንደዚህ መከራ የሚያየው? ሴንት ምናምን የሚባለው ወንድሜ አንተ ብቻ ናለ። ሌሎቹ ምን አባታቸው ይሰራሉ? ምን አባት ሰራ እንደዚህ ውጭ ያለ ቶሎ በል። ይቺ የቲክታክ ምልክቷል እንዳይዘጋው 2.4 ሚሊዮን 3 ሚሊዮን ግቡ። እናንተ ላይ ያላችሁት ውጭ ያላችሁ ውስጥ ያላችሁት ገባ 3000 ገብታችሁ ገባ በሉ። ልቀጥል ወይ? ውጭ ያላችሁት እናንተ ውስጥ ያላችሁ ሳይሆን ውጭ ያላችሁት ገባ ብሎና ልቀጥል። ተስማምታችኋል? ልቀጥል። ውጭ ያላችሁ ገባ በሉ። ልቀጥል